ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ተሰፍቼው ነው እዚህ ጋር። ጃኒ ለአመታት ከጆን ዳንኤል ጋር በሚስጥር ግንኙነት ውስጥ እንደነበረችና በዚህ ቆይታዋ ከፍተኛ በደል እንደደረሰባት እየገለጸች ትገኛለች። ተደጋጋሚ የአካል ድብደባና ስድብ፣ ከኔ ጋር ካልሆንሽ አጠፋሻለሁ፣ ከቲክቶክ አስወጣሻለሁ የሚሉ የማስፈራሪያ መልእክቶች እንደዚሁ እየደረሷት እንደሆነ ነው እየገለጸች ያለችው። ከትናንት በስቲያ ምሽት 9 ሰዓት አካባቢ የቲክቶክ አካውንቷ መዘጋቱን ተከትሎ ይህን ያደረገው ጆን ዳንኤል እንደሆነና የስራ እድሏን ለመዝጋት የታለመ እንደሆነ ነው የተናገረችው። ለቤተሰቦች ስል ዝም ብዬ ቆይቻለሁ፣ አሁን ግን ድራማ አልፈልግም፣ በቃኝ፣ እንዲገላግሉኝ ነው የምፈልገው ስትል በቪዲዮ ገልጻለች ማለት ነው። ጆን የቀረበበትን የጥቃት ክስ ሙሉ በሙሉ ውድቅ አድርጓል። ጃኒ ጎንደር በነበረችበት ወቅት አሁን ካለችበት ፍቅረኛዋ አዶናይ ጋር ሆና በስልክ ትረብሸው እንደነበረ የሚገልጹ የድምጽ ማስረጃዎችን እንደዚሁ አቅርቧል። ቤተሰቦች ቀድማ ያለቀሰው ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙ። ቤተኛ ሰው እንዳይሽ ስታሳይ ነው። ማንም የለም ብቻ ነው። አስቴር አሁን የገባው ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ጥቃት ከደረሰብሽ ለምን በህግ አልጠየቅሽኝም ነበር የሚል እንደዚሁ ጥያቄዎችን አቅርቧል። ከአመት በላይ በህግ ቁጥጥር ስር በነበረበት ወቅት ክስ አለመመስረቷን እንደ መከላከያ አቅርቧል ማለት ነው። ጆን ዳንኤል አካውንቷን እሱ እንዳላዘጋውና ምናልባትም ጃኒ አዲስ አካውንት ከፍታ ተከታይ ለማግኘት የምትጠቀምበት ስትራቴጂ ሊሆን እንደሚችል ነው የገለጸችው። ጃኒና አዶናይ በይፋ ፍቅረኛሞች ሆነው እያለ ጃኒ ከቀድሞ ፍቅረኛዋ ጆን ዳንኤል ጋር በድብቅ ስታወራ አዶናይ እጅ ከፍንጅ እንደደረሰባትም እንደዚሁ እየተነገረ ይገኛል። ጆን ይህንን መረጃ ይፋ ማድረጉ ጃኒን በአዶናይ ፊት ታማኝ ያልሆነች አስመስሎ ለማሳየትም ነው የሚሉ ብዙ አስተያየቶች እየተሰጡ ይገኛል። ጥቃት እያደረሰብኝ ነው የምትለው ጃኒ ታዲያ ለምን በድብቅ ትደውይልኛለች በሚል ጥያቄ አጣብቂኝ ውስጥ እንድትገባ አድርጓታል ማለት ነው። አዶናይ ይህንን የድብቅ ግንኙነት ከደረሰበት በኋላ ግንኙነታቸውን እንዴት ቀጠሉ? ይህንን ነጥብ የአዶናይን ትዕግስት ወይም የጃኒን የማሳመን ብቃት ጥያቄ ውስጥ ይከተዋል ማለት ነው። በማንኛውም ግንኙነት ውስጥ ድብቅ ስልክ ትልቁ የጥፋት መጀመሪያ እንደሆነ ይታወቃል። አዶናይ በደረሰበት ወቅት ጆን ዳንኤል ሆን ብሎ ስልኩን በማንሳት ወይም መረጃውን በማውጣት የጃኒን አዲስ ህይወት የማተራመስ አቅም እንዳለው አሳይቷታል። እኔ ከፈለኩኝ አፈርሳችኋለሁ የሚል መልእክት እንግዲህ እያስተላለፈም ይገኛል ማለት ነው። ጉዳዩ ለህዝብ ይፋ መሆኑ ጥንዶቹ በግላቸው መፍታት የሚችሉትን ችግር የህዝብ መሳለቂያ ሊያደርገው ይችላል። ይህም አዶናይ ላይ ክብርህን አስጠብቅ የሚል የማህበረሰብ ጫናዎች እንደዚሁ ሲፈጠሩ ታይተዋል ማለት ነው። አንድ ሰው እንግዲህ ጥቃት አድርሶብኛል እያለ በድብቅ ደግሞ የሚያወራ ከሆነ ይህ በስነ ልቦና ትራውማ ቦንዲንግ ሊሆን ይችላል። ተጎጂው ከሚያጠቃው ሰው ጋር ያለው ትስስር በቀላሉ የማይበጠስ ሲሆን ይህ ደግሞ አዲሱን ፍቅረኛ ወይንም አዶናይን ሰለባ ሊያደርገው ይችላል ማለት ነው። በዚህ ዘመን ሚስጥር የለም። ስክሪንሾቶች እና የድምጽ መዝገቦች የሰውን ህይወት ሊቀይሩ ይችላሉ። በድብቅ የሚደረግ ማንኛውም ነገር ነገ ለህዝብ እንደሚቀርብ እንግዲህ ማሰብ ያስፈልጋል። ጆን ዳንኤል መረጃውን ይፋ ያደረገው አዶናይን ለመርዳት ሳይሆን ጃኒን ለመጉዳት ነው። ጠላቴን ለማጥፋት ያንቺን ስም አጠፋለሁ የሚል አካሄድ ግንኙነቶችን ወደ ጦርነት ቀጠና ለውጧቸዋል ማለት ነው። ጃኒና አዶናይ ግንኙነታቸውን መቀጠል ከፈለጉ ከሶስተኛ ወገን ከጆን ዳንኤል ጣልቃ ገብነት ሙሉ በሙሉ መውጣት አለባቸው። ጃኒም ያለፈ ታሪኳን በግልጽ አውርታ መጨረስ ይኖርባታል።
ይህ ታሪክ የሚያስተምረን ፍቅር ብቻ ሳይሆን ታማኝነትና ግልጽነት ለህልውናችን ወሳኝ መሆናቸውን ነው። እናንተስ በአዶናይ ቦታ ብትሆኑ ምን ታደርጉ ነበረ? በድብቅ ከቀድሞ ፍቅረኛዋ ጋር ስታወራ የደረሰባትን ሴት ይቅር ትላላችሁ ወይስ ትለያላችሁ? ቀጣዩ መረጃ እንደደረሰን ይዘንላችሁ የምንመጣ ይሆናል በእነሱ ዙሪያ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ